የሚባለው እንደዚህ ማረግ ምንድነው እያደረጉ ያሉት አሁን? ምንድነው የሚያደርጉት? ማራገፍ። ኧረ ማርያም ምን ጠፋኝ አውቀው ነበር። ይኸውላችሁ ሙዛለ እዛም ላይ እየተወቃ ነው። እንደዚህ ግን ማርያም እንደው ያሳዝናሉ እንጂ ሀብቶቹ ያቸው የሚረግጡት። እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? እና እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ናችሁ ወይ? ጠፍተናል። ሰሞኑን ቪዲዮ ሰርተን አናውቅም። ትንሽ ቀን ስጠፋ በይዘው የጠፋሁ ይመስለኛል። እና እንዴት ናችሁ? ገጠር ነኝ ዛሬ። ወጥ እየሰራን ነው። ውቂያ ታውቃላችሁ? ውቂያ እያስወቃን ነው። ጤፍ እያስወቃን ነው። ወጥ እየሰራን ነው። ያው እናቴ ናት አቁላልታ ያገኘኋት። እያመሰልኩ ነው አሁን ቂጡ እንዳይዝ እና የዛሬ ውሏችንን ደግሞ አሳያችኋለሁ። ሀገሩን ነው ገጠር ነው ማሳያችሁ። ጤፍ እየወቁ ነው ምናምን እንሄዳለን። ምሳ ይዘን አሳያችኋለሁ። ምን አዲስ አለ? እናንተ ስራስ እንዴት ነው? እና ደግሞ ስለ ቦታውና ስለ የብሩን ምናምን ነገር ይላችሁኛል። ቪዲዮ ሰርቻለሁ፣ እለቅላችኋለሁ እንድታዩት ማለት ነው። እና ጠብቁኝ፣ አሳያችኋለሁ ሁሉንም በቀጣይ። ሰላም ሁኑልኝ፣ ጠብቁኝ ማለት ነው። ይኸውላችሁ ጠላውን አሁን ደግሞ ጠላው እየተቀዳ ነው። ከለሩ በጣም ነው የሚያምረው። ቀምሼ እነግራችኋለሁ እንግዲህ ያደረኩላቸው ነው። እንግዲህ እኔ ቆሻሻ አልወድም። በእርግጥ የሚወድ የለም። አድርጌዋለሁ። አሁን እዚህ ይሆናል። ሁላችሁ ጎረድ ጎረድ ሰራሁላቸው። በጣም ነው የሚወዱት። ለማታ ነበር የፈለጉት ግን እኔ እንደው እየለፉ እስኪ አሁን ምን እንስራላቸው አልኩና ይሄን ሰራሁላቸው። ቆይ አሁን የምጨማምረዋለሁ ዘይት፣ ጨውና በርበሬ። ጠብቁ። ይኸውላችሁ በጣም ነው የሚጣፍጠው። ይኸውላችሁ እንጀራ ታዝሏል። በረከት ደግሞ ይሄን ይዟል። ወጥ እዚህ እናንጠለጥል ነው። ይኸውላችሁ ወደ እርሻ እየሄድን ነው አሁን። እስኪ ሲያምር በእግዚአብሔር ሀገር ይኸውላችሁ ሀገራችን እየሄድን ነው። ይኸውላችሁ ተሸክመና ጀሪካን ተሸክሜ አሁን ብዛት ሜዳ እየሄድን ነው። ሰው ያለ ይሄ ጎመን ነው። ለአረቦቹ አሳዩ። ይሄ እናንተ ሀገር አለ ለሚሉን ማለት ነው። ታሪ ብሎና ለብዛት ነው ምን ሄደው ዛት እሱ እንደተሸከም ብዬ ነው እንጂ ብታዩ የግድ ነኝ። ብታዩ የተዝረጠረጠኩ ነው። ኧረ ደህና ነኝ። አቢያ ደግሞ ኧረ በስመ አብ አንተ እንደው አንደኛ አይደለህ አንተ። እያሳየኋቸው ሀገሩን እንግዲህ ወደ ማዶ ቃሊም አለ
እርሻ የሚያርሱትን ደግሞ ቆይ ያሳያችኋለሁ። ቆይ እስኪ እንዴ ከፍላክ እጅን አለ ቤት መጣ የለ ሩጭ ጠብቁና ብለን ወጡ ያነሰ እንደው እያልን ነው። ይሄዳት መንገዱ ማርያም ምን ይሄን ነው የምሮጠው? እርሻ ነው አይደለም። እዛ ላይ እየቀረጽኩ አስቡት። ይሄ ጤፍ ነበር ደን የጤፍ ደን ነው ነበር ታርሷል። እርሻም የሚያርሱ አሉ እዚህ ታይ ደስ ሲሉ በሉ ጠብቆ ድረስ ወድቅባችኋለሁ። መንገዱ እያያችሁ ነው ሲያስጠላ። ያው በረከት ደከመ። ምንድን ነው የሚባለው? እንደዚህ ማድረግ ምንድን ነው እያደረጉ ያሉት አሁን? ምንድን ነው የሚያደርጉት? ማራገፍ። ኧረ ማርያም ምን ጠፋኝ። አውቀው ነበር። ይኸውላችሁ ሙዝ አለ እዛም ላይ እየተወቃ ነው። ደስ ሲል ግን ማርያም እንደው ያሳዝናሉ እንጂ ሀብቶቹ ያቸው የሚረግጡት ሁላችሁ እንትን እያሉ ነው እየበረበሩ። ማርያም ራሴ ነኝ ያወቅኩት አስታውሼ ማለት ነው። እና አሁን ያው እየበረበሩ ነው። 3 ወንድማማቾች አራት ወንድማማች ናቸው። እዚህ ደስ የሚሉ በጣም ነው የሚዋደዱት። ማርያም ሰው ሁሉ ይቀናባቸዋል ማለት ያደንቃቸዋል። በጣም የሚወደዱ ሰዎች ናቸው። ገብርኤል በጣም ነው ደስ የሚሉ። እየጨረሱ ገና ነው እንጂ እየጨረሱ አይደለም። ጨርሰዋን በረከት ጤፉን አንተ ሂደህ አትበረብሩም? እንዴት አይደል ደክሞ ነው ደክሞኛን እያለ ነው። ሀጅር ደስ ይላል። ለምን አንተን ነው ማነሳ? ይሄ ምንድን መሰለህ? ዱላ አይደለም። ሹሩሩ ተባለ ነው ነው ሹሩሩ ነው የሚባለው። እያዞሩ ነው ሀብቶች እየረገጡ ሁሉ ያላችሁ እየተረገጠ ይወጣን ጤፉ አውቆም ሆነ ይኸውላችሁ እየተወቃ ነው ጤፉ። እኔም ቆሜ እያየሁ ነው። በረከት በሬዋ ኩሳ ይፈታየው ይኸውላችሁ እየበሉ ነው። ዘንድሮ በእንትን ነበር የሚበላው በማድ። አሁን ግን በባቲው ትክክለኛው ጦም ተባት። እቺ ቤታቸው ያተላችሁ ተማሪ እየበሉ ነው። እዛ ታይ ተገልጠው ሜዳ ላይ በነገራችሁ የዚህ ሀገር ደስ የሚለው ማለት ነው። አንዱ እየወቃ ከሆነ ነው ተብሎ ይበላና እኔ ወደ ቤት እየሄድኩ ነው። እንግዲህ ይበቃል። ተመልሰናል ወደ ቤት። ምሳችንን ልንበላ እየሄድን ነው። ደግሞ ፀሐዩ በስመ አብ አቻቻላችሁ ይላችሁ ቤት ደርሰናል። ልንበላ ነው። ቆርሻለሁ እንጀራው የሚያምር እንጀራ ነው። ወይ የእናታችሁ እንጀራ መታችሁ ለመብላት ያብቃችሁ። በዚህ እኔ ነኝ ያቀረብኩት። አደራረጌ ማላማራ ተጠፍጥፏል እና ይኸውኛ ልንበላ ነው። እንጀራው እስኪ በእግዚአብሔር እንደሚያምር ቡና ማፍልተና ነው የምንጠጣ ነው። ይኸው ቡና ሁሉ እየጠጣን ነው ብላችሁ የሚያምር ቡና ማለት ነው። እንጠጣ የዘንድሮ ጠላ በነገራችሁ ላይ ከለሩ እንደዚህ ሆኗል። እኔ ምንድን ነው እያልኩ ስመጣ ጥቁር ነው አማቀው እና ቆንጆ ነው። አሁን ደግሞ ቤት ገብቻለሁ። ይኸውላችሁ ሸንኮር ልበላ ነው። ሸንኮር አስቆርጫለሁ። ግን ለጋ ነው እናንተዬ፣ በጣም አልከረረም። እናቶቼ ሰላም ሁኑልኝ። የዛሬ ውሎ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላ ሀገር ማሳያችሁ ሀገር ካለ ደግሞ አሳያችኋለሁ ማለት ነው። እና ሸንኮሬ ልበላ ነው አሁን። ሰላማችሁ ይብዛ። የሚቀርጸኝ ስለሌለ ነው እየቀረጽኩ። ሸንኮሩ ያው ገና ነው፣ በቃ አልደረሰም። ስጠኝ ብዬ ነው አባቴ ነው እና ላምሮት ነው ማለት ነው የሚሆነው። እና ቻው እህቶቼ፣ ደህና ሁኑልኝ።